የዛሬ ግጥም በዚህ መልኩ አቀርብላችኋለሁ። ተከተሉኝ። በድብቅ የደከመች የዓለምን ፊት የሰራች በላቧ ጠብታ ሀገርን የቀረጸች መከራን አሸንፋ ለክብር ያበቃች ለራሷ ሳትኖር ለእኛ የኖረች የቤታችን ዋልታ የማትናወጥ ጽኑ በእርሷ ጥንካሬ በራልን ዘመኑ። በዝምታ ጥግ ፍቅር ነው መጠለያዋ፣ ከላይ በተሰጣት ጸጋ ነው መቆሚያዋ። የድካሟ ውጤት ዛሬ በጋህድ ይብራ፣ የጀግንነቷ ታሪክ በዓለም ሁሉ ይወራ። የጥንካሬ መቅደስ የፍቅር መገኛ ነሽና እናትን አክብሩ ሚስትንም በምስጋና እላለሁ። ስለሰማችሁኝ አመሰግናለሁ። ባላችሁበት ሁሉ ሰላማችሁ ይብዛ እላለሁ። መልካም ቀን።